የመከራ መብዛት አያሳስባችሁ። የወንጀል መግዘፍ አይክበዳችሁ። አይጭነቃችሁ። ምን አለኝ ወደ አላህ በምን ልቅረብ አትበሉ። የአላሁ ስብሓነሁ ወተዓላ የእዝነት ዕጣ ለሁሉም ነገሮች የተፈቀደ ነው። እኛ ደግሞ ከነገሮቹ መካከል አንድ ነው አይደለም። አላህ በምድር ካስገኛቸው ነገሮች መካከል አንድ ነን። ወለቀድ ቃል አላህ ስብሓነሁ ወተዓላ ኢነ ረሕመቲ ወሲዐት ኩለ ሸይ፣ ረሕመቲ እኮ ለሁሉም ነገር የሰፋችና የበቃች ነች ያለ አላህ ስብሓነሁ ወተዓላ። እኛ ደግሞ ከነገሮቹ መካከል አንድ ነን። ለሁሉም የበቃ ረሕመት እንዴት ያንሰናል? አው እኛ አንገባም ለሱ ረሕመት። እውነት ነው አንገባም እኮ ዳኞች አንገባም። ነገር ግን የሱ ረሕመት ለኛ ይገባል፣ የሱ እዝነት ለኛ ይገባል። ምክንያቱም የኛ ባህሪ ወደ ወንጀል መመላለስ ነው አለሽ ከታች። የሱ ባህሪስ ወደ እዝነት መመላለስ ነው። ነቢ ሐሚድ አልገዛሊ ዓረፋ ላይ ቆመው አሁንም ሌላ ዱዓ አላቸው። አላሁመ አንተ ጌታዬ አንተ እንደሆንክ አንተ ነህ፣ አንተ እንደሆንክ አንተ ነህ። ወአና እኔ እንደሆንኩ ደግሞ እኔ ነኝ። ወአንተ ልዓዋዱ ኢለ ልመግፊራ፣ አንተ ባህሪ መማር ነው፣ ወደ ማህርታ መመላለስ ነው። ወአና ልዓዋዱ ኢለ ልዙኑብ፣ ምን ታደርገዋለህ? እኔ ደግሞ ወደ ወንጀል መመላለስ ሆነጣይ። ግን አንተ ወደ ምህረት ተመላላሽ የሆንክ ጌታ ነህ፣ ታካበኛለህ። ወዳጆቼ በዚህ ሌሊት ላይ ያለችው ስራ ከ1000 ወራት ስራ ትበልጣለች። 1000 ወራት ናት አላሉ። ከ1000 ወራት ስራ ትበልጣለች። ስንት ጊዜ ማለት ነው? በትንሹ ስንት ጊዜ? በትንሹ እኮ ነው። በቃ አጠረ ከተባለ 83 ዓመት ከምናምን ነው። አንድ ገጽ ቁርአን ቀራስ 83 ዓመት ከምናምን እንደቀራ አላህ ይጽፋል። ከቷል አንድ ሰደቃ አንድ ብር ስጥ፣ አንድ ሰደቃ አንድ ብር። እዛ የሚያጸሉ ሰዎች አሉ አይደል? ዝም ብለህ እስቲ ከኪስ ምናምን ፈላልግና ስጣቸው። 5 ብር ያህል ትሆን ትችላለች። 5 ሪያል ስንት ብር ናት? ሂሳብማ ታውቃለህ። ወዲያውኑ 500 200 ብር ናት። አላህ 83 ዓመት ሙሉ 200 ብር እየሰጠ እንደነበር ይጽፋል። ከዛ በላይ እኮ ነው የሚጻፈው። ኸይሩ ሚን አልፍ ሸህር። አንድ ሁለት ረካ ከምር ታውቃላችኋል። ከምር ሲተው ሁሉም ነገር ከምር እኮ 83 ዓመት ቆማል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም 4 ሰዎችን አስታወሱ። አላሁ ሱብሓነሁ ወተዓላ 80 ዓመት ሳያምፁት የተገዙትን ሰዎች 80 ዓመት 4 ሰዎችን አስታወሱ። ከኡመታቸው አይደለም አንዳቸው ማለት ነው ወዳጆች። ለኡመታቸው ግን አንድን ቀን 83 ዓመት አስደረጉ። ገብቷል? 83 ዓመት አስደረጉ ወዳጆች። በዚህ ቀን የሚያስፈልገው ነገር ምንድን ነው?